ሩፋኤል የሚለው የስሙ ትርጓሜ ደስ የሚያሰኝ ቸር፣ መሐሪ፣ ቅን፣ የዋህ ማለት ነው። በሌላም መልኩ ይህ የከበረ ታላቅ መልአክ ስሙ የዕብራይስጥ ሁለት ቃላት ጥምረት ውጤት ነው። ሩፋ ማለት ጤና፣ ፈውስ፣ መድኃኒት ማለት ሲሆን ኤል የሚለው በሌሎች መላእክት ስም ላይ የሚቀጠል ስም አምላክ ነው። ይህም መልአኬን በፊትህ እሰዳለሁ ስሜ በእርሱ ስለሆነ አታስመርሩት እንዳለው ዘጸአት ምዕራፍ 23 ቁጥር 20 ላይ። ታዲያ ሩፋኤል የሚለው በጥምረት ከአምላክ ለሰዎች የተሰጠ ፈውስ የሚለውን ይጠቃል። ቅዱስ ሩፋኤል ከሰባቱ ሊቃነ መላእክት አንዱ ሲሆን ስሙም ከሚካኤልና ከቅዱስ ገብርኤል ቀጥሎ በሦስተኛ ደረጃ ይቀመጣል። ከከበሩ ከሰባቱ አለቆች አንዱ አለቃ እኔ ሩፋኤል ነኝ እንዲል ጦቢት ምዕራፍ 12 ቁጥር 15 ላይ። ይህ መልአክ እንደ ሌሎቹ ሊቃነ መላእክት ሁሉ የሰው ልጆችን ይጠብቃቸዋል፣ ያማልዳል፣ ከፈጣሪ ያስታርቃቸዋል። ሊቀ መላእክት ቅዱስ ሩፋኤል ያለማቋረጥ ፈጣሪያቸው ልዑል እግዚአብሔርን ከሚያመሰግኑ ቅዱሳን መላእክት አንዱ ነው። ሊቃውንተ ቤተ ክርስቲያን ቅዱሳት መጻሕፍትን መሠረት አድርገው መልአኩ ቅዱስ ሩፋኤልን በሚከተለው 7 አንኳር ነጥቦች ይገልጡታል። ሕሙማንን የሚፈውስ መልአክ ነው ሩፋኤል። በበሽታ ሁሉ ላይ በሰው ልጆችም ቁስል ላይ የተሾመው ቅዱስ ሩፋኤል ነው በማለት ሄኖክ ከእግዚአብሔር መልአክ ያገኘውን የምስክርነትን ቃል ጽፏል። መጽሐፈ ሄኖክ ምዕራፍ 10 ቁጥር 13 ላይ ቅዱስ ሩፋኤል በሰውነታችን ላይ የሚወጣውን ደዌም ሆነ ቁስል ይፈውስ ዘንድ ከልዑል እግዚአብሔር ሥልጣን ተሰጥቶታል። በሰው ቁስል ላይ የተሾመው ከከበሩ መላእክት አንዱ ቅዱስ ሩፋኤል ነው እንዳለ ሄኖክ ምዕራፍ 6 ቁጥር 3 ላይ ለቆሰሉ ፈውስን የሚያሰጣቸው መልአክ ነው። ዛሬም ሁላችንን በአማላጅነቱ ከደዌ ሥጋ ከደዌ ነፍስ ይፈውሰናል፣ ይጠብቀናል። ማኅፀንን የሚፈታ መልአክ ነው ቅዱስ ሩፋኤል። እግዚአብሔር የመካኒቱን ማኅፀን ፈትቶ የተባረከ ልጅን የሚሰጥ አምላክ ነው። ይህንንም ጸጋ ለቅዱሳን መላእክት ሰጥቷል። ይህም ሥልጣን ከተሰጣቸው ቅዱሳን መላእክት አንዱ ቅዱስ ሩፋኤል ነው። የወላድ ማኅፀን እንዲፈታ ስለተሾመ አዋላጅ ብትኖር ባትኖርም ሐኪም ሩፋኤል አይታጣም። በምጥ ጊዜ ሲጨነቁ ሴቶች ሁሉ የመልአኩን መልክ አንግተው ማርያም ማርያም ይላሉ። ማየ ጸሎቱን ጠጥተው ቶሎ ፈጥነው ይወልዳሉ። የይስሐቅን እናት ሳራ መካንነቷን እየቆረጠ ፈታሄ ማኅፀንን የሚፈታ መልአክ ነው። የልዑል እግዚአብሔር መልእክተኛ ቅዱስ ሩፋኤል ለነፍሰ ጡር ሴቶች ረዳታቸው ቅዱስ ሩፋኤል ነው። ሴት በጸነሰችበት ወቅት ቅዱስ ሩፋኤል አይለያትም። በማኅፀን እያለ በሥላሴ አርአያ መልኩ መሳል ከጀመረበት ቀን አንስቶ እስከሚወለድበት ቀን ድረስ ቅዱስ ሩፋኤል በጥበቃው አይለያቸውም። በመውለጃቸውም ቀን ሴቶች ከሚደርስባቸው ጭንቀትና ሕማም ስሙን ጠርተው ይማጸኑታል። ፈታሄ ማኅፀን ነውና ቅዱስ ሩፋኤልም ጭንቀታቸውን ያቀልላቸዋል። ሕፃናትን በእናታቸው ማኅፀን የሚጠብቃቸው፣ እናቶችንም ከመጽነስ እስከ መውለድ የሚራዳቸው፣ የመካኖችንም ማኅፀን የመፍታት ጸጋ የተሰጠው መልአክ ነው ቅዱስ ሩፋኤል። አጋንንትን የሚያሳድድ መልአክ ነው ቅዱስ ሩፋኤል። ቅዱስ ሩፋኤል በተሰጠው ሥልጣን አጋንንትን የሚያሳድድ መልአክ ነው። አስማንዲዮስ እየተባለ ጋኔን በሳራ በራጉኤል ልጅ ላይ አድሮ ባሎቿን እየገደለ ቢያሰቃያት ቅዱስ ሩፋኤል ጋኔኑን አስጨንቆ አስወጥቶላታል። ጦቢት ምዕራፍ 3 ቁጥር 8 ላይ ቅዱስ ሩፋኤል ዳግመኛም እግዚአብሔር ሩፋኤልን አዛዝኤልን እጁንና እግሩን አስረህ በጨለማ ውስጥ ጣለው አለው ተብሎ እንደተጻፈ መጽሐፈ ሄኖክ ምዕራፍ 3 ቁጥር 5 ላይ ለቃየን ልጆች ሰይፍና ሾተል መስራትን፣ የምንዝር ጌጥ ማጌጥን፣ መቀንደብን ያስተማረ አዛዝኤል የተባለውን ጋኔን በእሳት ሰይፍ እየቀጣ በረቂቅ አስሮ ወደ ጥልቁ የጣለው ይኸው መልአክ ቅዱስ ሩፋኤል ነው። መጽሐፈ ሄኖክ ምዕራፍ 2 ቁጥር 18 ላይ ዛሬም ከእግዚአብሔር ተልኮ ለሰው ልጆች የተንኮልን፣ የጥላቻን፣ የመገዳደልን ሐሳብ እንዲያፈልቁ የሚያደርገውን የመልካም ነገር ጠላት የሆነውን ጠላታችንን አስጨንቆ የሚያባርር መልአክ ነው
ቅዱስ ሩፋኤል የምህረትን ደጅ የሚጠብቅ ቅዱስ መልአክ ነው። ቅዱሳን መላእክት የሰው ልጅን ጸሎት ከምድር ወደ ሰማይ የእግዚአብሔርን ምህረት ደግሞ ከሰማይ ወደ ምድር የሚያደርሱ መልእክተኞች እንደሆኑ ራእይ ምዕራፍ 8 ቁጥር 2 ላይ ተጽፎ እናገኛለን። ቅዱስ ሩፋኤልም ስለ ራሱ ማንነት በሰጠው ምስክርነት የቅዱሳንን ጸሎት ከሚያሳርጉ ወደ ከበረ ወደ ገነነ ወደ እግዚአብሔር ጌትነትም ከሚያገቡ ከከበሩ ሰባቱ አለቆች አንዱ እኔ ሩፋኤል ነኝ አላቸው። መጽሐፈ ጦቢት ምዕራፍ 12 ቁጥር 15 ላይ ቅዱስ ሩፋኤል ተራዳኢነት ከተደረጉ ተአምራት መካከል በእስክንድሪያ አቅራቢያ በምትገኝ ደሴት በታነጸች ቤተ ክርስቲያኑ ያደረገው ተአምር አንደኛው ተአምር ነው። በሊቀ ጳጳሳት ቴዎፍሎስ ዘመን አባቶች ለሊቀ መናብርቱ ክብር በአሳ አንበሪ ጀርባ ላይ ያሳነጹትን መታሰቢያ ቤተ መቅደስ በወደቡ አጠገብ በእስክንድሪያ ነበረች። ብዙ ምዕመናን በቤተ ክርስቲያን ውስጥ እያሉ ጠላት ዲያብሎስ አነዋውጾ ለምስጋና የታደሙትን ምዕመናን ሊያጠፋ አሳ አንበሪው ቢያወቀው ቤተ ክርስቲያኒቱ ፈጽማ ተናወጠች። ያቺ ደሴት በታላቅ አንበሪ ጀርባ ላይ የቆመች ናትና የሰዎች ብዛትም በከበደው ጊዜ አሳ አንበሪው ቤተ ክርስቲያኒቱን ያፈርሳት ዘንድ ሰይጣን አነሳሳው። ምዕመናኑንም ወደ ክብር ባለቤት ወደ እግዚአብሔር በከበረ መልአክ ሩፋኤል ስም ጮኹ። ያን ጊዜ ቅዱስ ሩፋኤል ያንን አንበሪ በበትረ መስቀሉ ገስጾ እግዚአብሔር አዞሃልና ከቦታ ሳትናወጽ ቁም ብሎ አዘዘው። አሳ አንበሪውም ጸጥ ብሎ ቆሟል። መንገድ መሪ ነው ቅዱስ ሩፋኤል። ጦቢት በፋርስ ንጉሥ በስልምናሶር ዘመን የተባረከ ከነገደ ንፍታሌም የተወለደ ጽኑ እስራኤላዊ ነው። እግዚአብሔር በስልምናሶር ፊት የመወደድን ግርማና ባለሟልነትን ስለሰጠው አለቃ አድርጎ ሾሞት ነበር። ለወገኖቹ ምጽዋት በመስጠት የጽድቅ ሥራን በመስራት የታወቀ ሰው ነበር። ሐና የምትባል ሚስት አግብቶ አንድ ልጅ ወልዷል፣ ስልምናሶር ሞቶ ሰናክሬም በነገሰ ጊዜ ከሹመቱ ስለሻረው ደግሞ ወደ ምድያም መሄድ አልቻለም። ሳራ የራጉኤል ልጅ ከፍተኛ ችግር ደርሶባት ነበር። ችግሯም ሕፃናት ወልጄ ቤት ንብረት ይዤ እኖራለሁ በማለት ባል አገባች። ነገር ግን በዚች ሴት አስማንዲዮስ የሚባል ጋኔን አድሮ ያገባችውን ሰው ገደለባት። ሌላም ባል ብታገባ ሞተባት። እንደዚህ እየሆነ በጠቅላላ 7 ድረስ ያሉትን ባሎች ገደለባት። የራጉኤል ልጅ ሳራ በዚህ ሁኔታ በሐዘን ተወጣ ስትኖር በነበረበት ጊዜ ጦቢት ሸምግሎ ስለነበር ልጁ ጦቢያን ጠርቶ በዚህ ዓለም እስካለ ድረስ ሊሰራው የሚገባው መንፈሳዊ ሥራ እንዲሰራ በጥብቅ ከመከረ በኋላ በመጨረሻ ልጄ እኔ ሳልሞት የኑሮ ጓደኛህን ፈልግ፣ ስትፈልግም እወቅበት። እኛ የአብርሃም የይስሐቅ የያዕቆብ ዘሮች ነን። ስለዚህ ከእነርሱ ወገን የሆነችውን እንድታገባ ከዚህም ሌላ በገባኤል ዘንድ አደራ ያስቀመጥኩት ገንዘብ አለና እኔ በሕይወት እያለሁ ብታመጣው የተሻለ ነው አለው። በመንገድ ይጠብቅህ ዘንድ ወዳዘጋጀሁትም ስፍራ ያገባህ ዘንድ እነሆ መልአክን በፊትህ እሰዳለሁ ተብሎ ለመላእክት ሰውን መንገድ የመምራትና የመጠበቅ ሥልጣን እንደተሰጣቸው የጦቢትን ልጅ ጦቢያን ከነነዌ የሜዶን ክፍል ወደምትሆን ራጌስ ወደምትባል ሀገር ሲሄድ አዛርያስ ወይም ቅዱስ ሩፋኤል በመንገድ ይመራው ነበር። ቅዱስ ሩፋኤል መራሄ ፍኖት ወይም መንገድ መሪ ይባላል። ጦቢያና አዛርያስ ሲሄዱ ውለው ማታ ጤግሮስ ከተባለው ታላቅ ወንዝ ደረሱና ከዚያም ለማደር ወሰኑ። በዚህ ጊዜ ከድካሙ ጽናት የተነሳ ጦቢያ ሊታጠብ ወደ ወንዝ ወረድና ልብሱን አውልቆ መታጠብ ሲጀምር አንድ ዓሣ ሊውጠው ከባህር ወጣ። ወዲያውም መልአኩ ቅዱስ ሩፋኤል ጦቢያን ያዘው፣ ዓሣውን እንዳትለቀው አለው። ጦቢያም ከዓሣው ጋር ግብ ግብ ገጥሞ እየጎተተ ወደ የብስ አወጣው። ከዚህ በኋላ ቅዱስ ሩፋኤል ጦቢያን እንዲህ ሲል አዘዘው፣ ዓሣውን እረደው፣ ጉበቱንና ሐሞቱን ተጠንቅቀ ያዘው፣ ሌላውን ግን ጠብሰህ እንበለዋለን አለው። ዛሬም በመንገዳችን እንዲመራን በጉዟችንም ፈተና ሲገጥመን እንዲራዳን መልአኩ ቅዱስ ሩፋኤልን ሊልክልን አምላካችንን እግዚአብሔርን እንጠይቀዋለን። የመልአኩ የቅዱስ ሩፋኤል በረከቱና ረድኤቱ በሁላችን ጸንቶ ለዘለዓለም ይኖር። ይህን የንጋት ኮከብ ሚዲያን የምትሰሙ ቻናላችንን ሰብስክራይብ በማድረግ
ይህም